ሙናዬ የኔ ፍቅር በቃሽ። ሙይ በቃሽ ውዴ። ሙና ጉድ አደረገችኝ። ሙይ ሙናዬ በጣም ነው የምትሰጠኝ። እመቤቴን ሁሌ ነው የምትሰጠኝ። ብታይ አንተ ስለሆንክ አይደለም። ጋይስ ኤምአፒ ሙና ሙና በሉ እስኪ፣ ቤቱን ሙና በሉ። የላችሁም እንደ ዛሬ ሞዴሬተሮች ሰላም አይባረክ ይው መርቅልኝ። ሙናዬ ምርቅ አርጉ። ገዜ 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 ሀውስ ሌላም ደግሞ አለ። ስለዚህ አሁን መቀጣቴ ነው ማለት ነው። እንግዲህ ያለቀልኝ ማለት ነው። ሙና 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 በሉ። ቤቱን ሙና አርጉት። እንዴ ቀናችሁ ያሳምራችሁ እኮ። ቴንክ ዩ ሳሪ ገዜ ገዜ ግዕዝ ግዕዝ ገዜ ገዜ ግዕዝ ግዕዝ ሙና አዎ ሙና ቴንክ ዩ ሙና የኔ ፍቅር በወጣ ይተካልሽ። ግዕዝ 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 ማለት ፍሬ ህይወት በጣም የተረጋጋ ማንነት እያየሁብሽ ነው። አሁን መብሰል መረጋጋት ዲሰንት መሆን እያየሁብሽ ነው። ከበፊቱ ማንነትሽ ተውኩት እኮ ጥሩ አድርገሻል። ምን ያለመናገር እግዚአብሔር ይባርክሽ። ውይ ማለት ምን ያዋጣኛል? ምንም አይጠቅም። አይ አሁን በጣም ባህሪሽ በጣም እንትን ብሏል። በቃ ተረጋግተሻል። በቃ ቆንጆ ነው። በሰል ብለሻል። አዎ ድሮ ማቹር ዶንሽ። ኧረ ያው ግድ ነው። ድሮ ትፈራኝ ነበር እንዴ ፍቅር ሲዝም? አይ ድሮ እንትን ፈጠን ፈጠንቲ እኔ ማንንም አልፈራም። የትኛውን ቤት እገባለሁ፣ ግን ፈጠን ፈጠንቲ ነበር ድሮ። ድሮማ በድሮ በሬ ያረሰ የለም። አሁን ግን አሪፍ ነሽ። በዚሁ ቀጥይ። ይህን እያሻሻሽ ያንተ ጸሎት ነው። አሁን ደግሞ ትጸልይልናለን። ቅጣት ጸሎት ብቻ ነው። ወደ ቅጣቴ ሊድ ሙና ይሄድ ሙና እና ሙና ሙና ብልሽ አይሻልም? ቅጣቱ ሙናን ያሸነፈች አይደል? እስቲ አማራጭ ስጭኝ። ይጸልይልን ልፎክስላችሁ እንደዚህ። እሺ እንዲህ መብራት ነው እንዲህ የሚንቀሳቀሰው። በስነ ስርዓት ትጸልያለህ። ፍቅር ሲዝም ይሄ ቀልድ አይደለም፣ ቅጣት ነው። በስነ ስርዓት እየተቀጣጠን መሆን አለበት። አምላክ ባለ እግዚአብሔር የፍቅር አምላክ በእናንተ ላይ በሰላሳ ሁለቱ መንፈስ እንቁላልና አስኳል የፍቅር አምላክ እግዚአብሔር ያብሳችሁ፣ በአመለካከት በግንዛቤና በሀሳብ በእናንተ ላይ ባርካችሁ። በሀሳብ በአመለካከት በግንዛቤ ህይወት በፍቅር አምላክ ባለው እግዚአብሔር ስም በረከቱን ጸጋውን ይስጣችሁ። እግዚአብሔር ይባርካችሁ፣ ሰላማችሁን ያብዛላችሁ። እውነት የፍቅር አምላክ ይባርከን፣ ይቅር ይበለን፣ ይማረን፣ ይፈውሰን። በፍቅር አምላክ በአንድ በእግዚአብሔር ስም ከበረከቱ ሀሳብ አመለካከት ግንዛቤና ህይወታችሁ የሰላሳ ሁለቱ አይኖች መንፈሶች በእውነት ፉካሴዎች እንዲሁም ብርሃኖች እንቁላሎች በእናንተ ላይ ሆኑ። ስሜቶች የእግዚአብሔር ስሜቶች በእናንተ ላይ ሆኑ። በፍቅር አምላክ ስም ካላችሁበት ነገር ያወጣችሁ። በፍቅር አምላክ በአንድ በእግዚአብሔር ስም ይጠብቃችሁ። አሜን። ሶስት አበባ ስጡን። አበባ ሳሚ ሁለት አበባ ሶስት የተለያየ ሶስት አበባ ፕሊዝ። አበባ ስጡኝ ቤተሰብ። አበባ ያልሰጠኝ አንድ አበባ አንድ አበባ ሁለት አበባ አንድ አበባ ሁለት አበባ አንድ አበባ እሺ አንድ አበባ አንድ አበባ አንድ አበባ ወይኔ አንድ የመጨረሻ ቴንክ ዩ
አንቺ አሰሩ እኔ ምን አደረኩ? አንድ ሰው አንድ አበባ ይቀራል። ቴንክ ዩ ዊዝ አንድ ሌላ ሰው ታርጌት ሪችሽ ቴንክ ዩ ት የፍቅር አምላክ ይስጣችሁ። ሰላምና ፍቅሩን በረከቱና መንፈሱን ያብዛላችሁ። ትሪፕል የህንድ ቃጭል የህንዱ ቃጭል ይለዋል ደግሞ ሄሪስ ትሪፕል ያላችሁ ሁለታችሁ በፍቅር አምላክ በአንድ እግዚአብሔር ስም ዩዘር ስነ ስርዓት ይኖረ። እንደዚህ አይነት ኮመንት ብሎክ ነው ማድረግ ከፈለክ ይደርሳል። መጥፎ ኮሜንት ሲሆን አታንብቢ ወይም እርሹ። እንደዚህማ ማበድሽ ነው ፍሬ። አረ ለአንተ ነው ያሉ እኔ ለእኔ እኮ አይደለም እኮ እኔን ይበሉ ወይ እኔ አንድ ሰው ብሎክ ያደረኩት የለም እዚህ ብትባሳይሽ እግዚአብሔር። እኔንማ ሰድበው አንድ አመት ጠፋውላቸው ከቲክቶክ። አንድ አመት ከጠፋው በኋላ ረሱኝ። አንድ አመት ጠፋሽ? አንድ አመት እኮ ነው የጠፋሁት ከቲክቶክ። እዛ አዲስ አካውንት ከፍቼ ምናምን አካውንቴን አዘግተውብኝ ምናምን ብዙ ነገር እኮ በስማ። እኔ የምልህ ፍቅር ሲዝም በሙዚቃ መጨፈር ይቻላል? አይቻልም እንዴ? እንደዚህማ አያዋጣም። እንደዚህ አያዋጣም። መጨፈር ማልችል ከሆነ እንዴት ያዋጣኛል? ሙዚቃ መጨፈር ምን ያደርጋል? ጭፈራ ብለሽ ነው። ጭፈራ እኮ ለእግዚአብሔር ትጨፍሪያለሽ። ግን እኛ ጋር ለእግዚአብሔር የሚጨፈር ጨፋሪና ዝማሬ አለ። ለእግዚአብሔር ብቻ፣ ለሰው አይደለም። ለእግዚአብሔር ጸሎት አሉት፣ ቀኖች አሉት። በሳምንት አንድ ቀን ያ የሚጨፈረውን በጣም የተረጋጋ ራሱን የቻለ ስርዓት ያለው እንጂ ዝም ብሎ በሁሉም ሙዚቃ መንከትከት አይደለም። የራሱ የሆነ ስርዓት አለው። ኦኬ እንደ ሙድ ሰላማችን ያብዛ። ሌላ ጊዜ የምንገናኛለን። ፍሬ በጣም ነው የማመሰግነው ስለነበረን ቆይታ። ሁላችሁም እዚሁ ስታግዙን የነበራችሁ ሁሉ ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ በእውነት ቴንኪዩ። ፍቅር ሲዝም እኛም ፈታ ዘና አድርገናል። ቴንኪዩ በጣም አትጥፋ። አመሰግናለሁ ሁላችሁንም። ቴንኪዩ በጣም እግዚአብሔር ይስጥልኝ። ፍሬዬም ሰላምሽ ይብዛ። አሜን። ቻው ላቭ ኤንድ ቢግ ሪስፔክት። ቻው ቴንኪዩ። እኔም እንደዛው ሰላምሽ ይብዛልኝ። አሜን። ይህንን ማን ይመርቀኝ ነበረ? ኦርቶዶክስ መዝሙር አለ። የፍቅር ሲዝም ምን ይባላል? ኧረ እኔ አላውቅም። ወይዬ የሆነ ቪዲዮ አይቼ ምን አይነት ቪዲዮ? የሆነ ልጅ አንገቱ ስር እየሳምሽ ምናምን። አንተ ዞር በል። እኔ አልሳምኩም። አቀነባብረውት ነው፣ ቅንብር ነው። ደግሞ በትግርኛ ምናምን እንደዚህ ብለሽ አንገት ስር ስስሚያለሽ። አንቺ አንገት ስር መሳምቱ እንጃል። እኔ አይደለሁም። ደግመህ ቪዲዮን እኔ አይደለሁም። እንዴት ነሽ? ፍሬ እኮ አሁን እኮ ቀዝቅዛ እኮ ነው። አስወርጋ ከእሷ ጋር የነበረኝ የሆነ ቪዲዮ ምናምን ስናወራ ድሮ ታስታውሳለህ? ፍሬ እዚህ መታ ትወርክ ምናምን ስታረግ ስትጨፍር ምናምን በለው። I was like bro this lady's going crazy right now. What the hell bro? አሁን ተረጋጋች። አልሐምዱሊላህ አሁን አሪፍ ውምን ሆናለች። ማሻአላ አሁን ጌም ብቻ ነው አይደል? ጌም ብቻ አሁን በጣም እኔ by the way እኔ ላንቺ እንደ ታላቅ እህት ነው ማይሽ አንተ አትበልጣትም። በእድሜ ትበልጣታለህ። ምንድን ነው እንደ ታላቅ ምናምን አፈንዝ ጋር ወረኛ anyway እኔ አትስማሙም እኮ ችግራችሁ ሁለታችሁ። ነች በጣም። ኧረ ወንድሜ ነው ታዩ። እኔ አንቺን እንደ ታላቅ እህት ነው እሺ ማይሽ።
ለምን እና ሁላችንም እዚህ ቲክቶክ ላይ እኔም ሰር ማይክል አማሬም ሁላችንም we are proud of you። ራስሽን ስላስተካከልሽ እንደ ድሮ እነዚህ ሰዎችን ስለማትሳደብ ምናምን ቱማማ እንደሆነ ታውቃለህ አይደል? ሂዳያ እኮ ነው። ኖ ተቀየረ እንዴ? ድሮ ውሸት ወደ ሙስሊም መጣሽ እንደገና እንዴ? ኧረ እኔ አልመጣሁም። አውቆ ሊያነካካኝ እኔ ስማ አንድ ጊዜ ግን አምናጎን ላይ አንድ ጊዜ ፍሬን እንደዚህ አንቄ ጠቅ ባረጋት ደስ ይለኝ ነበረ። እሷን ከነካት ኖ ያኔ እኮ ነው ያኔ ሙስሊም የሆንኩት ሰክሬ ነው ምናምን ስትል እናሽንኝና ማነሽና እንደዚህ ብዬ እኔ ዩሮፕ ልመጣ ነበረ ጀርመኒ። ከዛ አይሰ ዋትስ ኦኬ ሁላችንም በአንዳንዴ መጥፎ ነገር እንላለን ሳናውቀው ምናምን ብዬ I forgave you bro. You got me baby. I was drunk. Yeah, it's okay እህቴ እሱ ፋክት ነው። ተሰክሬ እኮ ነው እያለች ያለው እሱ ያለችው አሁንም አንቺ አሽቃባጭ እያለች እኮ ነው። እኔ ግን የሚገርመኝ ነገር አንቺ ሰክረሽ ወደ ሙስሊም ትሄዳለሽ፣ ኩማ ሰክሮ ወደ ጴንጤ ይሄዳል። ምንድን ነው? እኔ ግን ስሰክር ሃይማኖት ራስ ምናምን አያስብም። አውዝ ቢላ እኔ ስማ ሰክሬ የትም አልሄድኩም። እኔ አልሰከርኩም። ኢየሱስ ጌታ መሆኑን ብቻ አውቄ ነው ወደ ኢየሱስ የሄድኩት። ላሀውለ ወላ ቁወት ኧረ ሂዳያ ተይ እንጂ ስማ ሃይደር ወይ የፍሬ ሙድ የተበላሸ እኮ እዛ አካባቢ ነበር። ሃይማኖቷን የቀየረች አካባቢ ነበረች እንጂ አንተ እኮ በጣም ፈታለች እንጂ ነበረች እኮ። ወይ ማለት ትፈልጋት ነበር መፈለግ ሳይሆን ጀስት ላይክ ብራዘርሊ ሲስተርሊ ብራዘርሊ ነው ማርጋ ምናምን ተቀመጠች እንደ ብራዘርሊማ እንደኔና እንዳንቺ። ኧረ ተደማመጡ ዩ ጋይስ ዋት ሃፕን አይደል? አዳምጥ። ከዛ 3 ቀን እንደዚህ ጥምጥም ማርጋ መጣች እና 4ተኛ ቀን ላይ እንደዚህ ቆንጆ ሴት አመጣሁላችሁ። እኔ እንደዚህ ምናምን ተሸባብኜ መቀመጥ አልወድም ምናምን ተጨናነኩ። ላይቭ ላይ ኩማ ላይቭ ላይ ኦ ማይ ጋድ ሃይደር you know why they ፑሽ አደረጉኝ። በቃ አንደር ራሴ ያ ገባኝ እሱማ ገባኝ። በጣም ተጽዕኖ አደረብኝ በሁለቱም ሳይረ ስሚ እኔ አሁን ሳስበው እሱ ኦኬ ለመሰለሽ እነዛ በሙሉ መጥተው ያሽቃብጡ ምናምን it's okay like don't even አታስቢ አንቺ አሁን መጀመሪያ ሙስሊም ሆነሻል አሁን ተቀይረሻል ተመልሰሻል። ከዛ በኋላ ኔክስት ታይም ደግሞ ኢንሻአላህ እንደገና ሙስሊም ትሆኛለሽ። ምን አለበት እንዴ? ምን አለበት? ወይ ነበር ኩማ አታዩም? በአመቱ ነው የሚለዋወጠው። አስወል እኔ አልተቀያየርም። ኧረ እኔ በሃይማኖት ኢየሱስ ጌታ ነው። አንተም ትመጣለህ። አውዝ ቢላ ኢየሱስ ክርስቶስ ጌታ ነው። እሺ አንተ ከተመቸህ አይን እየቀላ ቄጥ እየተላ ታዳምጣለህ፣ ትቀበላለህ። ኢየሱስ ጌታ መሆኑን ነገር ወጣ ሲል ነበረ እና ተጫወቱ። እሺ እናንተ ኩማ ስማኝ አሁን እዚህ ቁጭ ብለህ ኢየሱስ ጌታ ነው ማለት እኮ ኦኬ ኖ ፕሮብለም። እኔ እኮ አምና ሳይ ናቲንግ ቱ ዩ እንደፈለክ በል ዛሬ ትቀያየራለህ አትበለኝ። ምን ነው ባንተ አረክ እንደ ሃይማኖት የምቀያየረው ምን ነው? ላስት ይር ሙስሊም ነበርኩኝ አለ ወደ ሙስሊም ነበርክ ሙስሊም አልነበርኩም አንተ ጉሽታም ነህ አይደል? እንደዚህ of course he was Muslim. I see him. He was yes you were Muslim. I told you were Muslim. However yes you were you switch it's okay switch ማድረግ እኮ ያለ ነገር እኮ ነው። በቃ አምኔ ተቀበል በቃ። ለምንድን ነው ያንተን እምነት ላይ እንትን የምታደርገው? ለምን ፑሽ አደረገኛል? እኔ ክርስቲያን ነኝ ካልኩ ለምን አምናት? I didn't push you my boy. I didn't say you have to be push ያደረገኝ ነው። ለምንድን ነው how did I push you? እንዴ ለምን ጠይቀኛል? what do you mean? አልጠየኩም። ወደ ሙስሊምነት ትመለሳለህ ትለኛለህ። እኔ ኢየሱስ ትመለሳለህ ከተመለሰ አላህ ከመለሰ ለምን ወደ ሙስሊምነት መመለስ? እኔ ምን አገባኝ? አንተ በምትመለስ አንተ ምን